እኔ እንኳ እዚህ የመጣሁት በተሰጠኝ አርዕስት ንግግር አዘጋጅቼ አይደለም። አርዕስትም አልተሰጠኝ፣ እኔም አልጠየቅኩም። እንዲያውም ይህንን መድረክ የማውቀው በወንድሜ ዶክተር ተስፋጽዮን አማካይነትና ምክንያት ነው። ተስፋጽዮንና እኔ ወንድማማች ነን። ሐማሴን ዘጋ ላይ ሀዘጋ እና ጸአዘጋ የሚባሉ መንደሮች አሉ። እሱ ከሀዘጋ ነው፣ እኔ ደግሞ በአያቴ ከጸአዘጋ ነኝ። በልዩ ልዩ ጊዜ ሁለቱ መንደሮች ሲዋቀሩ ሲናቆሩ ብዙ ሰው ተጎድቷል። የሀዘጋው ባላባት ዝነኛው ማን ነበር ስማቸው? ሲቀልድ ነው። ራስ ወልደ ሚካኤል የጸአዘጋውን ባላባት ተግዳሮት አቀረቡባቸው፣ ቻለንጅ አድርጓቸውና ተዋጉ። ማን ያሸንፋል? አዲስ መጪው ከዛ ድረስ በጣም ያልታወቀው ወልደ ሚካኤል ሰለሞን። የጸአዘጋ ተባባሪዎች ከነበሩት አንዱ ቅድመ አያቴ ፍጡር ይባላል። ፍጡር በጣም ኃይለኛ ተዋጊ ነበር መሰለኝ። ወልደ ሚካኤል ካሸነፈ በኋላ ቀንደኛ የሆኑትን የጸአዘጋውን ደጋፊዎች እያደኑ አስገድሏቸው። እንዲያውም ቅድመ አያቴን ፍጡሩን ራሴን ገለው ብለው ሰየፏቸው። ስለዚህ እንደረብ ከሆነ እኔና ተስፋጽዮን ደመኞች ነን። ግን ይሄ ያለፈ ታሪክ ነው። እንዲያውም ኋላ እንጂ የሰማሁት እንደዚህ ያለ ነገር እኛም ሲያልፍም አይነካል። ከተስፋጽዮን ጋር የተናቆርኩት በሌላ ጉዳይ ነው። እሱ የኢኤልኤፍ ጀብሃ ደጋፊ፣ እኔ የኢፒኤልኤፍ ደጋፊ ሆነን ይህ የማይባል ቀለም ፈሷል። የጥልና የሹክቻ ቀለም ተፈሷል። በመጨረሻው እሱ ትላንትና እንዳለኝ ተጣላን፣ ግን በረከት አሸነፈ አለ። ምክንያቱም ሻዕቢያ ነው አሸንፎ ሀገር የገባው። እኔ ደግሞ የለም ይቅርታህን ተሳስተሃል፣ ሻዕቢያ ነው ያሸነፈው እንጂ በረከት አላሸነፈም። ሻዕቢያ አሸንፎ ምን እንዳደረገ ምን እንደሚያደርግ ታሪክ ነው። የሆነ ሆኖ ግን ከተስፋጽዮን የተማርኩት አንድ ነገር አለ። ይኸውም ቢያንስ የ10 ዓመት ታናሽ ወንድሜ ነው። ስታይም ቁመናዬ የ50 ዓመት ሰው ነው የምመስለው። እግዚአብሔር ጸጋ ነው። ግን ተስፋጽዮን ከእድሜው በላይ ባለ እውቀት ባለ ልቦና ወንድሜ ነው። የምወደው የማከብረው ወንድሜ ነው። በመጨረሻውም እሱ ራሱ ጋሽ በረከት ያለፈው አልፏል፣ እንግዲህ እንስማማ ብሎ የቀረበኝ። ስለዚህ ደግሞ አመሰግናለሁ። ተነጋገርን። የነበረን አንዳንድ ልዩነት ራሳችን ፈታ ነው። እስከዚህ ድረስ አልነበረም ልዩነቱ። በዚህ ጉዳይ አሁን የዛሬ ስብሰባ አርዕስት የሆነ ጉዳይ ግን አንድ ነው ሀሳባችን። እኔ ትናንትና ማታ ተሰብስበን ነበር የዚህ ስብሰባ ጉባኤ አዘጋጆች ጋር እራት ጋብዘውን ተሳትፈን ነበርና እኔ የምናገረው ነገር የለኝም። ግን ወደ መጨረሻው እንደ ታላቅ ወንድም ቡራኬ ለማቅረብ ዓላማችሁ ጥሩ ዓላማ ነው፣ እንዲሳካ ጸሎቴም ምኞቴም መሆኑን ለመግለጽ ብቻ ነው አልኳቸው። ዛሬ የሰማሁትን ንግግር ከሰማሁ በኋላ ግን ሌላው ወንድሜ ደግሞ ማከብረና የምወደው አለማንተ ገብረስላሴ ነው። እሱን ከኔ በትንሹ በ10 ዓመት ያንሳል። ሽበቱን ሳይ ግን የኔ ታላቅ ይመስላል። ሽበት ደግሞ የእውቀት የልቦና ምልክት ነው። ስለዚህ አይዞህ አለማንተ፣ ምንም የሚያሰጋ ነገር የለህም። ሁለቱም ተስፋጽዮንም አለማንተም የአዲስ አበባ ሕግ ትምህርት ቤት ምሩቆች ናቸው። ያንን ትምህርት ቤት ለመስረት ደግሞ ትንሽ ሚና ተጫውቻለሁና ባላስተምራቸው ላስተምራቸው አስቤ ነበር። ግን
በግርማነታቸው መልካም ፈቃድ ከዚያ ተከልክዬ ወደ ሀረር ግዞት የ3 ዓመት ግዞት ተላኩ። ሳላስተማራቸው ቀረሁ። ግን ሌሎች ያስተማሯቸው በቂ ነው። ሁለቱም ብሪሊያንት ሎየርስ ናቸው ሁለቱም። ይሄ ዛሬ የቀረበው ጽሁፍ ራሱም አንድ ማስረጃ ነው። ከዚያም አልፎ የጻፉት አለ ሁለቱም። በእውነት ይሆን እንደሆነ ፌዴሬሽን ነው የሚያዋጣን፣ ኮንፌዴሬሽን ያከራክራል። ለአካዴሚሽንስ፣ ለልሂቃን፣ ለምሁራን ያከራክራል እንጂ ጥያቄ እሱ አይደለም። እሱ ኋላ የሚመጣ ነገር ነው። ኮንፌዴሬሽን ኦር ፌዴሬሽን መሳሪያ ነው፣ መንገድ ወደ ጉዞ መሄጃ ነው። ጉዞ ግን አንድ ዓላማ አለው። ያ ዓላማ አሁንም በጣም ልናስብበት፣ ልንተጋበት፣ ልንታገልበት የሚገባ ይሄ አንድ ህዝብ በታሪክም በባህልም የተሳሰረ ህዝብ ለአንድ ስንት ዓመት ነው በፌዴሬሽን ተሳስሮ የነበረ ህዝብ። በዚያም ፌዴሬሽን በጃንሆይ መንግስት ባለስልጣን ሆኜ ትንሽ ሰርቻለሁ። እንዲያውም አንድ ደጋግሜ ደግማት ታሪክ አለች። ጃንሆይ ያንን ፌዴሬሽን አፍርሰው ምኒልክም ለመብለጥ ስለፈለጉ ሰው ናቸው፣ ታላቅ ሰው ነበሩ። እኔ ደግሞ አንተ ነው የምላቸው፣ አከብራቸዋለሁ። ምንም እንኳን በሀሳብ ብለይ ዓለም ያደነቃቸው ታላቅ ሰው ነበሩና ግን ድክመት ነበራቸው። አንዱ ድክመታቸው ከምኒልክ በልጦ ለመታየት ፈለጉ። ምኒልክ ኤርትራን ጣሊያን አሳልፎ ከሰጠ እኔ ኤርትራን ባስመልስ ምኒልክን እበልጠዋለሁ የሚል ህልም ያዛቸው። አንድ ቀን ይጠሩኛል ካቢጋቸው ሆኜ ይህ ፌዴሬሽን የሚባል ነገር ምንድን ነው ጥቅሙ? የቱ? ይህ እኮ ኤርትራና ኢትዮጵያ ኮንፌዴሬሽን። እሱማ ጃንሆይ በተባበሩት መንግስታት ህግ የተሰጠ እኮ ነው። እና ምንድን ነው ጥቅሙ? ምን ጥቅም አለው? አይ ጥቅሙማ የመንግስት አወቃቀር ነው። ስልጣን ተከፋፍሎ ማዕከላዊ መንግስት ያለው ስልጣን አለው፣ ጫፍ ያሉት ደግሞ ያሳቸዋላቸው እና የበላይ ሆኖ የሚያስተዳድራቸውን እንጂ ጫፍ ያሉት የራሳቸው መብት እና ስልጣን አላቸው። አከፋፍሎ አስማምቶ መንግስታት የተፈጠረ ብልሃት ነው አልኳቸው። አዎ ገብቶናል፣ እሱ ይገባል። ግን አሁን ብናፈርሰው ምን ጥቅም ምን ጉዳት ይመጣል? የቱ ፌዴሬሽን? አዎ ደጋግሜ የተናገርኩት ልንገራቸው። ጃንሆይ ፌዴሬሽን ካፈረሱት የተኛውን አንበሳ እንደ መቀስቀስ ይሆናል አልኳቸው። አፈጠጡብኝ። የአይን ፍጥጫ ያውም የንጉስ የሚገል ቢሆን እዛው ነበር። በድንጋጤ በፍርሃት ትቻቸው ወጣ። 2 ሳምንት ያህል ካሁን መጥቶለት ያስሩኛል። ከተባበቅ እግዚአብሔር ይስጣቸው አላሰሩኝም። ሌላ ጊዜ አጋዘኝ፣ ሌላ ጉዳይ ነው። እና ይሄ ህዝቡን በዓለም ህግ መንግስታት ይሁን እንጂ አስተሳሰሮች የነበረ የፌዴሬሽን ስርዓት ብዙ ሚኒስትሮች እንደነ አበበ ረታ፣ እንደነ ይልማ ደሬሳ፣ እንደነ ግርማቸው ሐዋርያት፣ ይህን ጀነራል አብይ ራሳቸው በቃላቸው ነገር ይሄ እኮ የኤርትራ ፌዴሬሽን ጥሩ ስርዓት ነው፣ ለቀረው ኢትዮጵያ መንገድ የሚፈጥር ነው፣ ለዲሞክራሲ እኮ ጥሩ መንገድ ነው ብለው ያምኑበት ነበር ብዙዎች። የፌዴሬሽን መፍረስ አላመኑም፣ አልተቀበሉም። አክሊሉ ሀብተወልድ እንኳን ነፍሳቸውን ይማር ተገደው እንጂ አልተቀበሉም የሚል ትላል። ያፈረሱበት ምክንያት ነግራቸዋለሁ። የራሳቸው ግል ድክመት ነው። እኔ ደርግ የአማን ገድሎ አንድ አጉል ጸያፍ ታሪክ ከሰራ በኋላ ሸሽቼ ወጣ። ወንድሞቼ ከኤርትራ ጋር ተደባለቁና የኤርትራ ነፃ አውጪ ደጋፊና ተባባሪ ሆንኩ። እስከዛ ሰዓት ድረስ ግን እኔ ፌዴራሊስት ነው። ምንም በውጭ ኃይላት ይምጣ እንጂ ፌዴሬሽን አስፈላጊያችን ብዬ የማምን ሰው ነው። ፌዴራሊስት ነው። እንዲያውም አባቴ
ቅድም ቴዎድሮስ እንዳላችሁ ዋና ዩኒኒስት ነበር። ዩኒኒስት ከሐማስ መራበቶች ሆነው ያደረጋ ተደራጅቷል። እኔ እንኳን ዩኒኒስት አልነበርኩም፣ ተማሪ ሆኜ የወልደ አብ ደጋፊ ነበርኩ። ነፃ የሚሉ ሰዎች ደጋፊ ነበር። ግን ልጅ ነኝ በዚያን ጊዜ እሱ የልጅነት እንትን ነው። ግን ብዙ ነገር ተበላሸ። የ40 ዓመት ታሪክ አለ። ዋናው ታሪክ አንዱ ህዝብ ተቆጥቶ ተናዶ ወጣቶቹ ወደ በረሃ ሄደው ከስንት ውጣ ውረድ በኋላ ታግለው ሞተው ተሰውተው ኤርትራ የምትባል ነፃ ሀገር መስርተዋል። አሁን ትናንትና ስንነጋገር ከወንድሞቼ ጋር ኤርትራ ነፃ መሆን የታመነባታል ወይ ጥያቄ ያላቸው ናቸው። በጭራሽ ኤርትራ እና ኢትዮጵያ እኩል ነፃ ሀገር ናቸው። እኛ የምንፈልገው የወደፊቱ ዓላማችን ሁለት ህዝቦች የጋራ ጥቅም የሚመሰረቱበት ስርዓት ማሰብ አለብን፣ ማቀድ አለብን በሚል እምነትና ዓላማ ነው። ጥሩ ከእናንተ ጋር ያልኳቸው ነኝ ደግሞ። ስለዚህ ዓላማው ላይ ከተስማማን፣ ልብ ለልብ ከተገናኘን፣ ሀሳብ ለሀሳብ ከተገናኘን የማይቻል ነገር የለም። የማይቻል ነገር የለም። ወሳኙ ጉዳይ ግን የህዝብ ጥቅም እና የህዝብ ውሳኔ ነው። ካሁን ወዲህ ከላይ ትእዛዝ ሰጥቶ የሚሰራ ነገር የለም። ይህ በቅርብ የተመረጠው ሰውዬ ዶክተር አብይ አህመድ ንግግሩ በጣም ቀልቤን ስቦታል። ንግግሩ እንደ ንግግሩ ከፈጸመ አገር ተቀደሰ ማለት ነው። ኢትዮጵያም ደህና ሆነች። ኢትዮጵያ ደህና ከሆነ ደግሞ ኤርትራም ደህና ትሆናለች። ሶማሊያም፣ ጅቡቲ። ኢትዮጵያ ትልቅ አገር ነች። የታላላቅ ጀግኖች አገር፣ ዓለም ያፈራ አገር ነች። በቀድሞ ጊዜ ደግሞ ሁላችን ኢትዮጵያ ነበር። ኢትዮጵያ ሁላችን ብዙ ነገር ነው። in the larger sense we are all Ethiopians ብዬ በመናገር ያለ ቀን አንዳንድ ፕሬዚደንት ኢሳያስ ደጋፊዎች ይኸውላቸው አላልናቸው ኒዮ አንድነት ነው ብለው ፈረጁኝ። አባቱም የአንድነት ነበሩ፣ እሱም የአንድነታዊ ነው። እኔ እኮ ነገር ማሰብ ይሄን እንደዚህ ነገር ግን ምን ያህል ሰው ነገር ጠብዝዞ ሊያዋረን እንደሚችል ሊያሳስብ እንደሚችል ለመግለጽ ነው እንጂ እንዲህ ያለ ነገር ሰጥቻለሁ። እና በታሪክ በባህል በጉርብትና ሌላም ጉዳይ እኛ አንድ ህዝብ ነን። ሁለት ሀገሮች ናቸው፣ ግን አንድ ህዝብ ነን። ፔሪየድ። ይህን ካመንበት የማይፈታ ፕሮብሌም የለም። ይህ ሰውዬ አሁን የመጣው ዶክተር አብይ ተስፋ ጥዬበታለሁ። እኔ ተስፋ አደርጋለሁ እነዚያ ባለስልጣኖቹ ባለጠመንጃዎቹ እድሉን እንዲፈቅዱለት ስራውን እንዲሰራ። ምክንያቱም ህገ መንግስታዊ ስልጣን አለው። ጠቅላይ ሚኒስትር ነው። ሚኒስትር ይሾማል፣ ይሽራል፣ እቅድ ያቅዳል፣ ያስፈጽማል። የፈጻሚ ስርዓት በእጁ አለ። ጠመንጃውን የያዙት ግን ሌሎች ናቸው። እነሱ ልማድ አላቸው። ሰው ሲነሳ መተኮስ ማለት እነሱ ብቻ አይደለም። ኢሳያስ እንደሱ ተስፋ አለኝ። አሁን በቅርብ ጊዜ በተፈጠረው ሁኔታ እንደሚማሩ አዲስ ልቦና እንደሚገዙ ተስፋ አለኝ። ትግራይ ሄዶ በትግርኛ በመናገሩ ብቻ የትግራይ ልብ እንዲህ አድርጎ ስቦታል። መቼ እንደተወራ አላውቅም። ግን ሰውየው ኤሎኮንት ትግርኛ ተናጋሪ ራት ተምረው ኦሮምኛ ቋንቋ ነው ያበት ቋንቋ ነው። ሶማሌኛም ትንሽ አውቃለሁ አላውቅም። ቋንቋ መሳሪያ ነው፣ ግን የባህል መግለጫ ነው። የባህል የስብዕና ደግሞ መግለጫ ስለሆነ ኢምፖርታንት ነው ቋንቋ እና እንጸልይለት፣ እናግዘው። እግዚአብሔር ደግሞ ይርዳው። በድሮ አባቶች አባባል እንዲያው ሰውየው ሳይሆን
የድሮ ታምናት እንጂ የተቀባ ሰው ነው። ቅብአተ ቅዱስ የቀረበ አይነት ይመስለኛል። ምን ማለት ነው? ባነጋገሩ፣ በችሎታው፣ በስልጣኑ በጣም የተመረቀ ሰው ነው ይመስለው እና እንዲሳካለት for our own sake እንዲሳካለት እጸልይለታለሁ። አመሰግናለሁ።